የሴቶች ስህተት ደካማ ጎኗን ተጠቀምበት። ይህ ቪዲዮ ስለ ስውር ሳይኮሎጂ እና በሴቶችና በወንዶች መካከል ስላለው የስነ ልቦና ግንኙነት በተለይም ሴቶች እንዴት እንደሚስቡ የሚተነትን ነው። ማሳሰቢያ፣ ይሄ መረጃ ዳርክ ሳይኮሎጂ ወይም የሰዎችን ስነ ልቦና በመጠቀም የሚደረግን የግንኙነት ጥበብን የሚመለከት ሲሆን ይዘቱ ለሁሉም ሰው ላይስማማ ይችላል። ጥልቀትን ከቅርበት ጋር ታምታታለች። ኒኮሎ ማኪያቬሊ እንደተናገረው ጥልቀትን ከቅርበት ፍርሃትን ደግሞ ከመውደድ ጋር ታምታታለች። ስሜታዊ ማዕበሏን መቆጣጠር የሚችል ወንድ ደግሞ ልትተወው የማትችለው ሰው ይሆናል። ዋናው ስህተት ስሜታዊ ጥልቀትና እውነተኛ ግንኙነት። ብዙ ወንዶች ሴቶች ውስብስብ እንደሆኑ ያስባሉ፣ ነገር ግን እውነት የሚመስል ውሸት ነው። እውነታው ሁሉም ሴቶች የሚጋሩት አንድ መሰረታዊ ስነልቦናዊ ስህተት አለ። ይሄውም ሴቶች ስሜታዊ ጥልቀትን ከእውነተኛ ግንኙነት ጋር ያምታታሉ። ሴቶች በፍቅር የሚወድቁት ከትክክለኛው ሰው ጋር ሳይሆን ከፍተኛ ስሜት እንዲሰማቸው ከሚያደርጋቸው ሰው ጋር ነው። ይሄ ስሜት አሉታዊም ሊሆን ይችላል። ፍርሃት፣ አለመረጋጋት፣ ቅናት ወይም ጭንቀት እንዲሰማቸው የሚያደርግ ወንድ ይስባቸዋል። ሁሌም ጥሩ ሊገመት የሚችልና የተረጋጋ ከሆነው ጥሩ ወንድ ይልቅ ስሜታዊ የሚያደርግ ወንድ በእነሱ ላይ ትልቅ አቅም አለው። ማኪያቬሊ ከ500 ዓመታት በፊት ከመወደድ ይልቅ መፈራት ይሻላል ብሎ ነበረ። ፍርሃት ወይም ደግሞ ስጋት ከልባዊ ፍቅር የበለጠ ኃይለኛ ስሜት ነው። ብዙ ወንዶች ግን ተቃራኒውን ያደርጋሉ። ሴቷ እንድትወዳቸው ብለው ሁሌም ይገኛሉ፣ ይታዘዛሉ፣ ጥሩ ለመሆን ይሞክራሉ። ነገር ግን በዚህ ምክንያት አሰልቺ ይሆናሉ። ስሜታዊ ውጣ ውረድ ስለማይፈጥሩ በሴቷ ሕሊና ውስጥ ዋጋ ያጣሉ። ይህን ስነ ልቦናዊ ክፍተት እንዴት መጠቀም ይቻላል? ሰብስክራይብ አድርጉና አብራችሁን ቆዩ። አንደኛውና የመጀመሪያው ስሜታዊ ልዩነት መፍጠር ነው። ሁልጊዜ በአንድ አይነት የስሜት ደረጃ ላይ አትሁን። ሁሌም ሞቅ ያለ ከሆንክ ትለምደዋለች። ሁሌም ቀዝቃዛ ከሆንክ ተስፋ ትቆርጣለች። ነገር ግን አንዳንዴ ሞቅ አንዳንዴ ቀዝቀዝ የምትል ከሆነ አእምሮዋ ግራ ይጋባል። ይህንንም እንደ ከፍተኛ መስህብ ትተረጉመዋለች። የሴቶች አእምሮ ዥዋዥዌ መጫወት ይወዳል፣ መረጋጋት አይፈልግም። ለምሳሌ በጣም አስደሳች ጊዜ አብራችሁ ካሳለፋችሁ በኋላ በሚቀጥለው ቀን እንደገና በፍጥነት አትደውልላት። ለ2 ወይም ለ3 ቀናት ጠፋ በል። ይህን ስታደርግ ከደስታ ስሜት ወደ ጥርጣሬ ትገባለች። ለምን ጠፋ? ምን ተፈጠረ? ብላ ስታስብ ላንተ ያላት ስሜትና ክብደት ይጨምራል። ማኪያቬሊ እንደሚለው አጋሮችህን በቁጥጥር ስር ያለ ጥገኛ ውስጥ ማቆየት አለብህ። ሁለተኛው አልፎ አልፎ ማድነቅ። ይህ ከባህሪ ስነ ልቦና የተወሰደ ጽንሰ ሐሳብ ነው። አንድ እንስሳ በተነካ ቁጥር ምግብ የሚሰጠውን ቁልፍ ቶሎ ይሰለቸዋል። ነገር ግን ቁልፉን ሲነካ አንዳንዴ ምግብ የሚሰጥ አንዳንዴ የማይሰጥ ከሆነ እንስሳው ሱስ ይይዘዋል፣ ልክ እንደ ቁማር ማሽን። ሴቶችም እንደዚሁ ናቸው። ሁልጊዜ የምታደንቃት የምትገረምባትና የምታሞጋግሳት ከሆነ ቃላትህ ዋጋ ያጣሉ። ነገር ግን አንዳንዴ ታደንቃለህ፣ አንዳንዴ ትሞግታለህ፣ አንዳንዴ ልዩ ስሜት እንዲሰማት ታደርጋለህ፣ አንዳንዴ ደግሞ ግዴለሽ ትሆናለህ። ይሄ ሲሆን የአንተን ተቀባይነት ለማግኘት ትጥራለች። ማሳሰቢያ፣ የምታደንቃት የሆነ በጎ ነገር ስታደርግ ብቻ ይሁን። ዝም ብለህ ስለኖረች ብቻ አታድንቃት። ባህሪዋን የምትቀርጸው በዚህ መንገድ ነው። መልካም ስታደርግ ሽልማት ወይም ማድነቅ፣ መጥፎ ስትሆን ወይም ደግሞ ስትቀብጥ ደግሞ ግዴለሽነትን አሳያት። ሶስተኛው የስትራቴጂያዊ ስጋት ዝራባት። ቆንጆ ሴቶች ወንዶች እንዲሮጡላቸውና እንዲያሳድዷቸው የለመዱ ናቸው። አንተ ግን ይህን ጨዋታ ለመጫወት ፈቃደኛ ሳትሆን ስትቀር በአእምሮዋ ውስጥ የሆነ ነገር ይፈጠራል። ለምንድን ነው በዚህ ወንድ ያልተደነቅኩት? ከኔ የተሻለች ሴት አግኝቶ ይሆን ብላ መጠየቅ ትጀምራለች። ሚስጥራዊ ይሁን። ስለ ራስህ ሁሉንም ነገር አትናገር። ለምሳሌ ቅዳሜና እሁድ የት እንደነበርክ ስትጠይቅህ ከጓደኞቼ ጋር ነበርኩ፣ ደስ ይል ነበረ ብለህ ብቻ ዝጋው። ዝርዝር አትስጥ። ክፍተቱን በራሷ ሐሳብ ትሞላዋለች። ሚስጥራዊነት ኃይል ነው። እሷ ልትፈታው የማትችለው እንቆቅልሽ ሁን። አራተኛው የስሜት ክልልን መቆጣጠር ነው። ፍሬም ማለት የአንድን ግንኙነት እውነታ የሚወስን ማለት ነው። በአብዛኛው ግንኙነት ሴቷ ፍሬሙን ትቆጣጠራለች። ወንዱ በእሷ ስሜት ይሽከረከራል። እሷ ስትደሰት ይደሰታል፣ ስትከፋም ይረበሻል። አንተ ግን ፍሬሙን ከተቆጣጠርክ ነገሩ ይገለባበጣል። አንተ እንደ ፀሐይ ነህ፣ እሷ እንደ ፕላኔት በዙሪያ ትሽከረከራለች። ስሜታዊ ምላሽ አትስጥ። ስትቀብጥ፣ ስትናደድ ወይም ልታስቀናህ ስትሞክር ስሜታዊ ሆነህ አትገኝ። የተረጋጋህ ሁን። በተግባር ምራት። የሆነ ነገር ካልወደድክ በቃላት ከመነታረክ ይልቅ ራስህን አርቅ። ጥሩ ስትሆን ደግሞ ጊዜህን ስጣት።
እዚህ ላይ ወሳኝ ነጥብ አለ። ንቃተ ህሊናና ስውር ህሊና ይባላል። ሴቶች በንቃተ ህሊናቸው ጥሩ፣ አክባሪና ሰሚ ወንድ ፈልጋለሁ ይላሉ። ነገር ግን በንቃተ ስውር አእምሯቸው የሚፈልጉት ግን ጥንካሬን፣ መሪነትንና ከፍተኛ ዋጋን የሚያሳይ ወንድ ነው። ይህንን ለማሳየት 3 መንገዶች አሉ። አንደኛው ስሜታዊ ነፃነት ይኖርህ። ደስታህ በእሷ ላይ የተመሰረተ አለመሆኑን ማሳየት አለብህ። እሷ ብትኖርም ባትኖርም ህይወትህ ሙሉ ነው። ሁለተኛው መሪሁን። ሳታስፈቅድ ውሳኔዎችን መወሰን ነው ያለብህ። የት እንሂድ ብለህ አትጠይቅ። እዚህ እንሄዳለን ብለህ ምራት። ሶስተኛው አማራጭ እንዳለህ አሳይ። በሴቶች ዘንድ ተፈላጊ እንደሆንክ ወይም አማራጭ እንዳለህ የሚጠቁም መተማመን ይኖርህ። ከሷ ጋር ያለኸው ምርጫህ ስለሆነች እንጂ ሌላ አማራጭ ስለሌለህ እንዳልሆነ ይሰማት። በመጨረሻም ስልታዊ ማፈግፈግ ነው። ብዙ ወንዶች መቼ ወደ ኋላ ማለት እንዳለባቸው በፍጹም አያውቁም። ነገሮች ሲበላሹ ይለምናሉ፣ ይጠይቃሉ። ነገር ግን ጨዋታውን የሚያውቀው ሰው መቼ ተላቆ መሄድ እንዳለበት ያውቃል። ስትርቅና ስትጠፋ የለመደችው ትኩረት ሲጠፋባት ትደነግጣለች። ያኔ ስላንተ ማሰብና አንተን መፈለግ ትጀምራለች። በደግነት ስም ተለማማጭና ተገማች ከመሆን ውጣ። የስነ ልቦና ጨዋታውን ተረዳ። ይህ ዕውቀት ኃይል ነው። ለመልካም ግንኙነት ልትጠቀምበት ትችላለህ። ምርጫው ያንተ ስለሆነ